አቤት መቼም እዚህ ሰፈር እንዲህ ያለ አትክልት ታይቶ ማይታወቅ ይሄ ባሻ መቼም ጉድ ያሳያችሁ ተናዶ ሊሞት በእኔ አትክልቶች ጌታ አባቱንስና ይሄ ቆሻሻ ሽማግሌ አባቴሳ የምን አባቴ ነው ደግሞ ሌባ ጨቃጨቄ ነው ገና ከመንጋቱ አቤት በስመ አብ እንዳንተ ልጅ ጠላይ ፍጡር የለም በዚህ ሰዓት እንዴት እንዳስጠላይ ማንበነ ችግር አለብህ አንተ ደግሞ ፈርባል ችግር ያመጣ አንተን ተወለድኩ በኋላ ነው ሌባ ያችን ናትን እቻ ያች ቆሽቋሻ ሮይት እንድጨቀጭቀኝ ምልክ ተሙድ ልታውጡኝ እናቴንማ እንዳትናገር ምን እናት ትላለህ ሌባ አይደለች እንደሷስ ኧረ አትናገራት እኔውን ብር ልጠይቅ እናንተ ሰዎች እንደዚህ እኔን ተቤል ልታስወጡ ነው አላማችሁ አሁን እኔ ከጓደኞቼ ጋር ልወጣ ነው ብር እንድሰጠኝ ነው የመጣው እኮ እናንተ ትስጣ እናቴን አትናገርብኝ እያልክ አይደል እንዴ እንዴት ያለ ነገር ነው አንተ ግማሹ አኪት ታመጣለች በቃ ምን አገባኝ ታዲያ ስራ መስራት ነው በ35 አመት እኔ ጋር መተብር ጠይቃለህ እንዴ ዱርዬ አባቴን ብር ስጠይቆ ይሰጠኝ ነበር በፊት ትለል እንዴ እኮ እኔ እኮ ብጠይቅም አርሼ ቆፍሬ አርሜ ነው እንዳንተ ያጓመጥኩ አይደል ገፈርሳ ኧረ አንተ ምን እሺ ነው መጣቃጨቀኝ እሺ ምን እሺ እሱ ያበዙ ጭራይ እኔ ምን እሺ አትበለኝ አላልኩም ተው ያሬድ ተው ዝም ብር ነው የፈለከው እሻውን አንዱ 2000 ብር ስጠኝ በስመ አብ ወወልድ ወመንፈስ ቅዱስ እኔ በአንተ እድሜ 2000 ብር እኮ በእኔ ጊዜ 5000 ካሬ ሜትር 3 ገዛ ነበር ልብ በል እሱ ድሮ ነው እንዴ ድሮ አትበል ስራ በቃ ትጨቃጨቀኝ ነገር እንካስኪችን ያዝና ብስኩት ብላ መቼም አንተ እንደ ህፃን እያደረገ ነው ሰሞኑ በ30 አመት ጨርሻለሁ ጋዲያም ሾት ምንድነው አትበለኝ እንደዚህ እንትን እንዳልለ ፖሊስ ጠርቼ እንዳላስወጣ ተቤቴ ሌባ ጨረስኩ እንግዲህ